የሚቆረቆርላት የሚንገበገብላት በበረሃ ሞተች ብሎ ያዘነ ቤተሰብ አላት። በህይወት ነው ያወቀ ደግሞ ዝም የሚል አካል አለ ብዬ አላስብም። እና ወዳልሆነ ነገር ውስጥ ከመገባት በቃ ነገሮቹ እንዲፈቱ ከገባችበት እርስ በርስ ቼነ ይኖራችኋል። አንዱን ያውቃል። እስከ መዳረሻው ድረስ ተነጋግራችሁ እቺ ልጅ እንድትለቀቅ ብቻ ነው የምንፈልገው። ፔሬድ ላይ ማስተካከያ ልንገርህ አብራ ቤተሰቦቿን አስፈራርተው ቁልፍ ላይ መንገድ ላይ አስገብተው በፓስወርድ ቆልፈው ስለያዙ ሙሉ የኢትዮጵያ ህዝብ ይሄንን ሚዲያ ላይ አቡፋኖ ላይ ገብቶ የሚተላለፍ ሚዲያ ስለሰሙ ሙሉ የኢትዮጵያ ህዝብ ይመች ጌታሁን የገጠር ልጅ አይፋታችሁም። አሁኑ ማድረግ ያለባችሁን ነገር አድርጉ። ነገርን ምድር ላይ ሰው አለ። እኔ ከትላንትና ጀምሬ ለአቡፋኖ ነግሬዋለሁ። 5 ሰዎች እነሱ ቤተሰብ አካባቢ ያሉ እሳት የላሱ ሰዎች እየተከታተሉ ነው። እርምጃ 5 ሰው ምን አሁን በቃ ይመቻችሁ። ለማንኛውም ምድር ላይ ምናምን ሰው አለ አይደለም የሚሆነ ይሆናል። ጋይዝ አሁን እሱ ያለውን እንዳለው ብሏል። ይኸውልህ አሁን የገጠር ልጅም ሊያወራ የፈለገው ነገር አለ፣ ግን መስፈራርቸው ተደርጎበታል። ግን ወንድ ልጅ ተስፈራርቶ ከእውነት አመራቅ የለበትም። በዚህ ልክ የገጠር ልጅ እንደው እንደዚህ መሽመድመድ ያሳዝናል። ወንድ ልጁ ነው እውነታውን አውርተህ መፈንዳት ምን ችግር አለው? አንተ ወንድ ልጅ በሴት እህት ላይ በዚህ ልክ ግፍ እየተደረገ እኔ ገጠር ካለ ከሰማ በጣም ተዋርደሃል። እናት እህት ብትሆንስ ምንድን ነው? ሞታ እንዳይደል የምትሞተው ወንድ ልጅ አይደለ እንዴ? አሁን ታመጣ እውነታ ወደፊትም አንተ ቤት አማራ እስከ አንዴ ሙት አድርግ። ወደፊት የምታመጣ እውነታ ካለ ወደፊትም አንጣ እውነታውን ፍርጥ አድርገህ ልጅቱ የምትወጣበትን መንገድ ፍጠር። ዘመድ ከሚባለው ደላላ ጋር አውራውንም ምንም አታመጣም። ልጅቱን አውጣ ብለው ንገረው። እንዴ በማስፈራራት እንዴት ነው? እዚህ ይሄ ሁላ ሰው እዚህ ቁጭ ብሎ አደረው እኮ ለልጅቱ ብሎ ነው አይደል? መጨረሻ ግን ማንንም አስፈራርቶ አይሄድም። ልጅቱ የምትሆናበት መንገድ መጨረሻው ማመር አለበት። እንዴ እጅህን ለኤምባሲ ሰተህ ወይም ለፖሊስ ሰተህ ከደላሎች አምልጠህ ሀና በህይወት እንዲያለች ቪዲዮ ሰርተህ ራስን አጋልጥ። ቤተሰቦችን የምትወዳቸው ከሆነ የኢትዮጵያን ህዝብ የምታከብር ከሆነ የዜግነት ግዴታ የሚሰማ ከሆነ ከነሱ ራቅ ብለህ ልጅቷ በህይወት አለች አስፈራርተውኝ ነው ሙታለች ብለህ ቪዲዮ ስራ ብለውኝ ነው ብለህ ራስህን ነጻ አድርግ። የመጨረሻ ማስጠንቀቂያ፣ አይፋታም የኢትዮጵያ ህዝብ። አራ ኢትዮጵያ ህዝብ አይደለም ማይፈታው። አንዴ ልናገር እንዴ ሰያው፣ አንዴ ልናገር። ተናገር። ኦኬ በመጀመሪያ አንተም ሆነ ሸህ መሐመድ እንደዚሁም እዚህ ጋር ያላችሁላችሁ መጀመሪያ አጀንዳው ላይ መጣችሁ እናንተ ስለሆናችሁ እንዲሁም ደግሞ እዚህ ጋር የምትከታተሉላችሁም እናመሰግናለን። የሰው ህይወት ነው። በነገራችን ላይ ልጅየው የልጅቱ ሀገር ልጅ መሰለኝ። ባለፈው ቪዲዮ ሰራ እኔም አይቼዋለሁ በነገራችን ላይ እና ያኔ የተናገረው ነገርና አሁን ሲናገራት የነበረው ነገር በጣም እየተቆለታተፍ ነው የሚያወራው። በጣም እነዛ ደላሎቹ አስገድደው፣ ሁለተኛ ደግሞ ያኛው ደላላው የእሱ ቤተሰብ እንደመሆኑ የተናገረ ስሙን አለማውጣት የፈለገ ይሽመደመዳል እንደሆነ ማለት ነው። ያኔ ቪዲዮ ሰራት የነበር ቪዲዮ እስከ መጨረሻው አዳምጬዋለሁ በነገራችን ላይ። ግን እናንተ በጣም እናመሰግናለን። አንደኛ ሸህ መሐመድም ይችን ነገር ወደዚህ ያመጣት እያስፈራሩ ስለሆነ ሙየም ተጠንቀቅ፣ ለሚደርስ ብነገር ሁሉ በሚዲያ እየወጣ ማጋለጥ አለብን። ሁላችሁም ከሙየም ከሰያም ጎን መሆን አለባችሁ። ሰያም ሙየም በጣም ነው እኛ ይኸውልህ ምንድን ነው ላይ ያስቀራ ወንድ ከሆነ ወንድ ጋር ሄድም ሴት በመሆኗ ነው ያሰቃዩት። ምንድን ነው የሚባለው? ለአቡፋኖ የጻፈው ለአቡፋኖ የ2026 የደህንነት ኃላፊ ተደርገው ይመረጣሉ። ኃይለኛ ደህንነት ናቸው። አቡፋኖን የምፈልጋ ዱባይ ነው። ናቶሎ ደብዳቤ የጻፍከው ቅድም የተነበበ ልጅ አቡፋኖ ዱባይ ነው። መተህ መሞከር ትችላለህ። ከታች ቅድም ጀምር የነገር አለም ሲጀምር ይኸውልህ ቴክስቶች እያየው ነበር እና ከታች አንዳንድ ልጆች በጣም እየዛቱ እያየው ነበር ኮሜንት ላይ ማለት ነው። ሸሙዬ ምናምን ነገር ምናምን እያሉ ሲዝቱ ስለነበረ፣ ስለዚህ እናንተ የህዝብ ጉዳይ የልጅቱ ጉዳይ ነው። ልጅቱ ታሳዝናለች በጣም። አንደኛ ጋፍኛ የሀገር ልጅ ነው የሰፈር ልጅ ነው። አታሳዝነው? ቢያንስ እንኳን ስትደፈር ቁማ ካለ እያየ እንዴት 4፣ 5፣ 7፣ 8 ምናምን ናቸው ልጆቹ አይደለ? እንዴት ቁሞ ይመለከተው? ወንድ ልጅ አይደለም እንዴ? ለምን አይሞትም? ለምን ሞቱን አይመርጥም እንዴ? ወንድ ልጅ እኮ ነው። ጋፍኛ ሴት እንደዛው ደክማ እያየ እንዴት ዝም ይላታል? የባርቀው ወንዱን አልኩ። ወንዱን ከፈለገ ይግጠመው፣ ከፈለገ ያግጠው። ግን ሴት ልጅ እና ያልወር ተዘግታ መኖር ማለት ለሴት ልጅ እጅግ በጣም ከባድ ነው ጋይስ።
ሴትነቷን ተጠቅመው ነው ያሰቃዩት። ወንድ ከፈለገ ያግተው፣ ወንድ ነው የሚያግተው። እርገጤ ምናምን እነሱን ተዋቸው። የተዘጋጁት ኃይል በድምፅ